እና ምንድነው ይህን ቪዲዮ መስራት የፈለኩበት ምክንያት ጋይስ የምታውቁ ኮምፒውተር ስር ላለፉት አመታት ቁጭ ብዬ ነው የምታዩ። ግን ያው የሆነ ነገር ሀፕን ካደረገ ጀነራሊ ላይፍ ማለት ነው ያው ሪሴት በተን መጫን ያስፈልጋል ማለት ነው። ለክሊ ማንም ሰው የለም እዚህ የስራው ባህሪ ሰው የለም። ሰው ቢኖር ያሳቅቃን ነበረ። እንደዚህ ሆኜ እንደዛ ሆነን እንል ነበር ማለት ነው አይደል ሁላችን። the moral of the story ምንድን ነው እዚህ ጋ ማውራት የፈለጉት ወይ ደግሞ ዶክመንት ማድረግ የፈለጉት ነገር in real time እንድታዩት ነው። ኦኬ ታያለው መሰላር የተወሰኑ ማዘጋጃቸው ነገሮች አሉ። እነሱን አዘጋጅቼ እልክላችኋለሁ ማለት ነው። አይ ቲንክ ድምፁ ይሰማችኋል ብዬ አስባለሁ። ትንሽ ማይክ አድርጋለሁ። ሆፕፉሊ ይሰማችኋል። ሜቢ ምንድነው የምትሰራው ልትሉ ትችላላችሁ። የምሰራው ሆስፒታል ቅዳሜ ነው። ዛሬ የምሰራው ቅዳሜ ነው ብቻ ነው። እንደ ልክ እንደ አማኑኤል ሆስፒታል ነገር ማለት ነው። ቤት ውስጥ ምናምን ሆኖ ዶክተሮች አሉ፣ ታካሚዎች አሉ። ሰው ለእነሱ ከሰኞ እስከ ዓርብ የሚያዘጋጅ ሚዲያ ማለት ነው። ማዘጋጅ ሳይሆን እንደዚህ እንትን የሆነ ቀዘቀዘ የታሸገ ምግብ ምናምን ማለት ነው። እንደዚህ የምትታዩት ፒዛ ማለት ነው ታያችኋል። እነዚህን አደርጋለሁ። እንትኖች የሚኖሩበት ቦታ እዚሁ ትልቅ ሆስፒታል የሚኖሩበት ቦታ አደርስላችኋለሁ ማለት ነው። እንደዚህ ምግብ ምናምን አስቀምጥላችኋለሁ። ከዛ ዴሊቨር አደርጋለሁ ማለት ነው። ኦኬ ምንድነው አሁን እኔ ላሳያችሁ የፈለግኩት ነገር አይ ነው ወደ ኋላ ተመልሼ የሆነ ጊዜ ላይ ማየት አይቀርም። እኔም ለራሴ አንዳንድ ነገሮች እንዳሰብናቸው ላይሆኑ ይችላሉ። ስለዚህ ሁልጊዜ ጤነኛ እስከሆነን ድረስ በተለይ ውጭ ሀገር ሆነ የተወሰነ ጊዜ ወስዶብኛል ማለት ነው። እንደምታዩት እንግዲህ የፎሬክስ ትሬዲንግ በተለይ እንደዚህ እንትኑ ላይ ያላችሁ ወደ በሺዎች የሚቆጠሩ እንትን ምንድነው ይሄ አፊሊየት ምናምን ብዙ የሰራኋቸው ለአመታት ማለት ነው። አይ ቲንክ አትሊስት ለ3 ለ4 አመት የዘረጋሁት ኮሚሽን ቤዝድ ቢዝነሶች ምናምን በሙሉ ነው ማለት ነው የጠፉት። ማልቀስ አልነበረብኝም ማለት ነው። ስለዚህ ከእንደገና መነሳት አለብኝ፣ ከእንደገና መጀመር አለብኝ ሂደቱ። የመጀመሪያው ፖይንት ምንድነው ጤነኛ ከሆናችሁ፣ ጤነኛ ካልሆናችሁ ምንም ማድረግ አይቻልም። ጤነኛ ከሆናችሁ ግን ስራ መጀመር ነው። ኦኬ እኔ አሁን ስራ እየሰራው ነው፣ ከእንደገና ትሬዲንግ የምጀምረው ማለት ነው እንደ አዲስ። ትንሽ የኮሚኒቲ እንትንም አድርጌያለሁ። ለጊዜው ፍሪ ነው። ከስራ ለላችሁ ጆይን ማድረግ ትችላላችሁ። ከሰኞ እስከ ዓርብ ላይቭ አደርጋለሁ ትሬድ። ቅዳሜና እሑድ ደግሞ እሰራለሁ ማለት ነው። እንደዚህ ተገራለሁ እንደምታዩት። ምክንያቱም የምፈልጋቸው ነገሮች ቢሎችን አንዳንድ ነገር ከቨር ማድረግ ስላለብኝ ማለት ነው። ኦኬ ወደ ስራው እንመለስ። ትንሽ እንትናችንም ራሱ በዛ ብላለች እዚህ ጋር
እንቅስቃሴ ራሱ እንጀምራለን። እሱንም ስትረሱ ምኑ ከባድ ነው፣ ቀላል ነገር አይደለም። በተለይ ትንሽ አስቸጋሪ። ይህን ይመስላል።